ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በሚገርም በጣም በምትወዱት በማትደራደሩበት በኩኪስ ይዤላችሁ መጥቻለሁ። ይሄ ዛሬ ደግሞ ምግባችን ምን አይነት ነው? ኩኪስ፣ የቾኮሌት ኩኪሳችንን ይዤ መጥቻለሁ። ውስጡ በምትከፍቱበት ጊዜ ክረንቺ የሆነ በጣም ሶፍት፣ በቃ በጣም ደስ የሚል ልስልስ የሚል ክረንቺ የሆነ ኩኪ በቤታችን እንዴት ማዘጋጀት እንችላለን የሚለውን በጣም ቀላል እንዲሁም ደግሞ በጣም ግብአቶቹ በቤታችን የሚገኙ ግብአቶች ናቸው እና ቤተሰቦቼ እስከ ቪዲዮ መጨረሻ እንድትመለከቱ እጋብዛችኋለሁ። እዩት ሲያምር፣ እዩት ብሉኝ የሚል የቾኮሌት ኩኪስ አሰራር ነው። ካሁን በኋላ ምንድነው እሱ? በቃ ኩኪስ መግዛት ቀረ ማለት ነው። ኩኪስ የት ነው? ኩኪስ በቤታችን ማዘጋጀት እንችላለን። ከፈለግን በቾኮሌት ከፈለግን በቫኒላ በመረጥነው ሁኔታ ማዘጋጀት እንችላለን ማለት ነው። ኩኪስ መግዛት ቀረ። ስለዚህ ቤተሰቦቼ የዚህን የኩኪ አሰራር ደግሞ ከኔ ጋር እስከ መጨረሻው ድረስ አብራችሁን ተከታተሉ ማለት ነው። በጣም ቀላል ፈጣን ነው ማለት ነው። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ የደውል ምልክቷን እንድትጫኗት እላለሁ። አሁን ወደ ቪዲዮ እንሂድ ማለት ነው። እንግዲህ ቤተሰቦቼ ስገባ እንግዲህ እንዳስተዋወቅኳቸው ማለት ነው ይህንን ክረንቺ የሆነ ውስጡ ቾኮሌት ኩኪ ነው የሚባለው። እንግዲህ ውስጡ ግን ምንድነው ክረንቺ የሆነ ውስጡ ስንበላው ኩኪሱ ስንበላው ውስጡ ቾኮሌት አለው ማለት ነው። ልክ እንደዚህ ስንበላው ቁርስ አድርገን ስንበላው ምን አለው ማለት ነው? ቾኮሌቶች እናገኛለን ማለት ነው። ይህንን እንግዲህ ለመስራት በጣም እጅግ በጣም ቀላል ነው። በቤታችን በቀላሉ ማግኘት እንችላለን ማለት ነው። እንግዲህ ለዚህ ይሄንን ለመስራት የሚያስፈልጉን ግብአቶች ማለት ነው። እዚህ ጋር ምንድነው ያደረኩትኝ? ዱቄቱ ውስጥ የቾኮሌቶች ቆራርጬ ውስጡ አደረኩ ማለት ነው። ያው ሌላ ምንም የሚደረግ ነገር የለም። ዱቄቱ ውስጥ የቾኮሌትን ቆራርጦ ውስጡ መክተት ማለት ነው። ሌላ ምንም የሚደረግ ነገር የለም። እዚህ ጋር ምን ያስፈልገናል? ዱቄታችን እና ቾኮሌት የተደባለቀ ዱቄት አለን። እዚህ ጋር ደግሞ ቤኪንግ ፓውደራችን አለ። እዚህ ጋር አንድ እንቁላል አለን፣ እንዲሁም ወተት አለን ማለት ነው። እና እናንተ ከፈለጋችሁ ያው ማርገሪን እንደዚህ ያለ አይደለ ቅቤ፣ የገበታ ቅቤ ምናምን መጨመር ትችላላችሁ። እኔ ያው ከጨመርኩኝ ያው አሰራሩ በጣም ሊበዛባችሁና ብዙ ወጪ የሚያስወጣ ስለመሰለኝ ስለሆነ ነው። ስለዚህ በቀላሉ እንደዚህ አይነት ነገር ሰርተን መጠቀም እንዳለብን ይሄንን ቀለል አድርጌ ለማሳየት ብዬ ነው። ከፈለጋችሁ እሱ መጨመር ትችላላችሁ። እንዲሁም ደግሞ ቫኒላ ካላችሁ ማድረግ ትችላላችሁ ማለት ነው። ነገር ግን እንዲህ ቀለል ባለ ሁኔታ ኩኪ ቤታችን ውስጥ ሰርተን መጠቀም እንችላለን። ይሄ ኩኪ በጣም ጤናማ በቤት ውስጥ የሚሰራ በጣም ቀላል ስለሆነ እንግዲህ ሰርታችሁ ተጠቀሙ ማለት ነው። ምክንያቱም ብዙ ጊዜ ኩኪዎች የሚሰሩት በዘይት ውስጥ እንደዚህ አድርገን እንጠብሳለን ማለት ነው። ነገር ግን ይሄ ዘይት ሳይነካው የሚሰራ ነውና እስቲ አብራችሁን እስከ ቪዲዮ መጨረሻ ሁኑ፣ አብራችሁን ቆዩ። እንግዲህ ቤተሰቦቼ ይሄው የኩኪያችን እንትኑ ይሄው እንደዚህ አድርገን በደንብ አድርገን አቀላቅለ ነው መተናል ማለት ነው። ይሄ የምታዩት ይሄ ጥቁሩ የምታዩት ምንድነው? እሱ በውስጡ ያለው ኩኪ ውስጥ የሚገባው ምድረሱ ቾኮሌት ባለው ቅድም እንደነገርኳችሁ ዱቄቱንና ቾኮሌቱን አንድ ላይ ነው የምናቀላቅለው። ከዛ ኋላ አንድ ላይ ነው የምናቦካው ማለት ነው። እሱ ነው ማለት ነው። ስለዚህ አብረን ስናቀላቅለው ልክ እንደዚህ ሆኖ በዱቄቱ መካከል ይታያል ማለት ነው። በጣም እጅግ በጣም ቀላል ነው አሰራሩ። እስከ መጨረሻው አብራችሁን ቆዩ ቤተሰቦቼ። እንግዲህ እንደተነጋገርነው አዋህደናል። አሁን ደግሞ ምን እናደርጋለን ማለት ነው? አስተካክለን አዘጋጅተን ወደ መጋገሪያችን ላይ አምጥተነዋል ማለት ነው። ማን ነው ኩኪ ማይወድ ማለት ነው? ኩኪ ማይወድ ማንም ሰው የለም፣ ትልቁ፣ ትንሹ፣ አዋቂው። ስለዚህ ሁሉም ሰው ኩኪ ይወዳል። ስለዚህ
ይሄ ታይም የምን ታይም ነው ማለት ነው? የኩኪ የምንበላበት ታይም፣ የምንጠቀምበት የምንመገብበት ታይም ነው ማለት ነው። ስለዚህ እንደዚህ ቆንጆ አድርጌ እንዲያውም ቀላል ነው ማለት ይሄ ክብ ማድረጊያ ምናምን አያስፈልግም። በቃ በእጄ ላይ እኔ ዝም ብዬ ለቤቴ የምጠቀመውን ስለሆነ የሰራሁት በእጄ ላይ እንደ ጥፍጥፍ አድርጌ ክብ ሰርቼ በቃ እኩል እንዲሆን እናደርጋለን። ከዛ በኋላ እስቲ የሚሆነውን ነገር አብረን እናያለን ማለት ነው ቤተሰቦቼ። በዚህ መልኩ ይኸውላችሁ ጥፍጥፍ አድርጌ ወደዚህ ጋር የምታዩት ቸኮሌቱ ነው ማለት ነው። ቸኮሌቱ ከዱቄቱ ጋር አድርገን ቆንጆ አድርገን ያደባለቅነው ቸኮሌታችን ነው ማለት ነው። አሁን ደግሞ ወደ መጋገሪያችን ላይ ወስደን ከበሰለ በኋላ እንዴት እንደሚሆን ለማየት አልጓጓችሁም? እኔ በጣም ጓጉቻለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ይሄው ቤተሰቦቼ እንግዲህ ይሄንን የመሰለ ኩኪ በውስጡ እንግዲህ ቸኮሌት ያለው ኩኪ ሰርተናል ማለት ነው። ቤተሰቦቼ እንግዲህ አብራችሁኝ ስለቆያችሁ ስላያችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ይሄን የቸኮሌት ኩኪስ እንግዲህ ሰርታችሁ ተጠቀሙ። በጣም እወዳችኋለሁ። ባይ